ትግራይ ሀገር ናት ብሎ ማሰብ የሚፈልግ ብዙ ሰው እንዳላቃለሁ። እኔም ሞቅ በሚለኝ ሰዓት እንደዛ አስባለሁ። መመኘት ችግር የለውም። መሆን ካለበት እታገላለሁ። ትግራይ ሀገር እንዲሆን ችግር የለውም። አሁን ያለውን እውነታ መቀበል ደግሞ ጨዋነት ነው። ይህንን የተናገሩት አቶ ጌታቸው ረዳ ናቸው። ትናንት በትግራይ በረሃዎች ከተንቤን እስከ ደደቢት በመሸሸግና በሰላ አንደበታቸው አብይ አህመድን አንዴ ቀጣፊ ሌላ ጊዜ መሀይም እያሉ ያፌዙ የነበሩት የህወሓት ቁልፍ ሰውየው ትናንት አብይን ኤርዶጋን አያድነውም፣ ፑቲን አያስጥለውም፣ የገባበት ገብተን አንገቱን እናንቃለን እንዳላሉ ዛሬ ደግሞ አብይ ሆይ አድነኝ፣ ደብረጽዮን ከመቀሌ ያባረረኝ እያሉ ብሶታቸውን ሊያሰሙ በአዲስ አበባ ሸራተን ሆቴል ተሰይመዋል። ለተንቤኖቹ አርበኞች ፀሐይ የጠለቀችባቸው ይመስላል። ትግራይ መቅበሪት ወራርትያ እያሉ አንዴ በአረንጓዴ ጓንት ሌላ ጊዜ በጥቁር ካፖርት በቴሌቪዥን መስኮት ሲከሰቱ የነበሩት ዶክተር ደብረጽዮን ዛሬ ካፖርታቸው በቶክሲዶ ሱፍ ይቀየር እንጂ ተጽዕኖ ፈጣሪነታቸው እንደ ቄጤማ ብርክ ብሎታል። የአብይ አህመድን መንግስት ደጅ ቢጠኑም ጆሮ የሚሰጣቸው አላገኙም። በልመና ያጡትን ስልጣን በጉልበት ለመመለስ የትግራይ ህዝብን ለዳግም ጦርነት በማነሳሳት የትናንት የትግል ወዳጃቸውን ጌታቸው ረዳን ከመቀሌ በካልቾ ጠልዘው አባረውታል። የቀድሞ የህግ መምህር ጌታቸው ረዳም የዋዛ አልሆኑም። የአሜሪካ ኤምባሲን ጨምሮ የተለያዩ ዓለም አቀፍ ተቋማትን አንኳክተው በለመዱት የሳላ አንደበታቸው የደብረጽዮንን ጠባጫሪነት አስረድተዋል። ለመሆኑ ስለ ሁለቱ ተፋላሚ ኃይሎች ምሁራኑ ምን አሉ የሚለውን እንመልከት። አንድ ደብረጽዮን ከአማራ ኃይሎች ጋር ተጣምረው ስልጣኔን ያሳጣኛል ብለው የሰጉ አመራር የሚከተለውን ብለውናል። ሰሜናዊ የሚሉት ወለፈንዲን የፖለቲካ ታክቲክ አለ። ሰሜናዊ ይሉት ወለፈንዲው ታክቲክ የወያኔ ብልጣብጦች አማራን ለማሞኘት የሚከተሉት ታክቲክ ነው። መቼም የወያኔዎች ንቀት ለከት የለውም። በእርግጥ ጥቂት አውቆ ተታላዮችና ጥቂት የዋህ ወገኖቻችንን እያጃጃሉበት ነው። ቅጥረኞቹ እንዳለ ሆኖ ማለቴ ነው። ወዳጄ ወያኔ ቋሚ ጠላት ነው ብለን በተደጋጋሚ የነገርንህን ቁም ነገር ለአፍታ ተዘናግተህ እንዳትለቅ። ወያኔ በፖለቲካ ሳይንስ ቋሚ ጠላትም ሆነ ቋሚ ወዳጅ የለም የሚለውን ብሂል ፉርሽ ያደረገ ኃይል ነው። የሰሜን ጥምረት የሚባለው ሻዕቢያን ጨምሮ ወያኔና የኛን ከፎችን ይይዛል። ሻዕቢያና ወያኔ ከቅድመ ፍጥረታቸው ጀምሮ በማታለልና በማስመሰል የሚኖሩ የአማራ ቋሚ ደንቃራዎች ናቸው። ከሰሞኑ ከበሮ የሚደለቅለትን የሰሜን ጥምረት መጨረሻ በአዲስ መስመር ላፍታታል። ወያኔዎች በአማራ ትከሻ ተንጠላጥለን እንጦጦ ከደረስን በኋላ የሰይፋችን አፎት ወደ አማራ እናዞራለን ብለው የሚያስቡ የቀን ህልመኞች ናቸው። መንገድ መሪዎቻቸውን ይህን ባይነግሯቸውም በውስጣቸው የያዙት ቀቢጸ ተስፋ ግን ይህ ነው። ከሰሞኑ በትግራይ ክልል የታየው የመንግስት ግልበጣ የዚሁ ቡድን ጥምረት ውጥን ነው። ወያኔ ያረጡ የጦር መሳሪያዎች አሉት። የሰለጠነ እግረኛ ጦር አለው። ሻዕቢያ ድሮንን ጨምሮ ከባድ መሳሪያዎች፣ የሰለጠነ ጦር፣ ያረጁ ያፈጁ የኋላ ቀር ጄኔራሎች አሉት። አማራ በጦርነት ውስጥ ስለቆየ ከመንግስት ጋር ተጣልቷል የሚል ግምገማ አላቸው። ይብዛም ይነስም እግረኛ ተዋጊ እናገኛለን የሚል ግምገማ አድርገዋል። ወያኔ ትግራይን ተቆጣጥሮ ወደ መሃል ሀገር ለመገስገስ አቅዷል። ግስጋሴው ግን በወልቃይት በኩል እንደማይሆን ገምግመዋል። በወልቃይት በኩል ከሄድን ሁለት ከባድ ችግር ጋር እንጋፈጣለን ብለው ያምናሉ። ይህ ግምገማቸው የማይቀርበት ምንም ሁኔታ ባይኖርም ምክንያት ያሉትን ልጥቀስ። አንደኛ፣ ወረራውን በወልቃይት በኩል ማድረግ መንግስት ከሱዳን ጋር ያለውን ኮሪደር ለመጠበቅ ሲል ከባድ ምት ሊያሳርፍብን ይችላል ብለው ያምናሉ። ሁለተኛ ምክንያታቸው ደግሞ የአማራ ሞኞች በጊዜ እንዳያኮርፉና ሰሜናዊ ምናምን እያሉ ሲያጃጅሉበት የከረሙትን ሐሳዊ ጥምረት እስከንጦጦ ለማሰንበት ነው። ይህ ጥምረት የኦሮሞ ጽንፈኛ ኃይሎችን ጨምሮ ብዙ አጋሮች እንዲኖሩት እየሰራ ነው። በወያኔ ምህዋር የሚዞረው ሁሉ ለማሰባሰብ ጥረት እያደረገ ይገኛል። የእነዚህ ኃይሎች ጥምረት ለሀገራችን ኢትዮጵያ ብሎም ለአማራው ሕዝብ ትልቅ የጥፋት ድግስ ስለሆነ እንዲሁ ዝም ብለን የማናልፈው ነገር ነው። ህዝባችንን ለማሻሻጥ የሚደረገውን ማንኛውንም እርምጃ እግር በእግር እየተከታተልን ማክሸፍ ይኖርብናል። በአንጻሩ ይህ አካሄድ የህወሓትና የብልጽግና ጦር እንዳይቀሰቀስ የሰጓ አንድ ገለልተኛ የሚከተለውን ብለውናል። እንደኔ ግምት ጦርነቱ 75% ሎድ አድርጓል። ወደ ኋላ ለመመለስ ያለው እድል በጣም ጥቂት ነው። ትራምፕ ስለ አፍሪካ ፖለቲካ ብዙም ትኩረትም ሆነ ፍላጎት ያለው አይመስልም። አውሮፓውያኑ በዩክሬንና በኔቶ ጉዳይ ተወጥረዋል። ለኛ ማለቂያ የሌለው ድራማ ብዙ ጊዜ ያላቸው አይመስልም።
አረቦቹ ጦርነቱን ለማስቀረት ከመጣር ይልቅ አንዱን ወገን ለመደገፍ ነው ዝግጅታቸው። ቻይና ተዋጋንም አልተዋጋንም ግድ አይሰጣትም። በሆነ መለኮታዊ ጣልቃ ገብነት ሰዎቹ ወደ ቀልባቸው ተመልሰው ካልተውት ነገሩ እጅግ አስፈሪ ነው። ሌላው ጣቢያችን በራቸውን ያንኳኳ የአማራ ፋኖ ከህወሓት ጋር መጣመር አለበት ብለው የሚያምኑና ራሳቸውን የአማራ ብሔርተኛ ነኝ ብለው የሚጠሩ ምሁር የሚከተለውን ብለውናል። የትግራይ ኃይሎች እርስ በርስ ሊዋጉን ነው ብሎ ድቤ የሚመታ ብልጽግና እያየን ነው። የትግራይ ፖለቲከኞች ልዩነት ወደ ሰራዊት አልወረደም። አሁን ያላቸው ልዩነት ሰራዊቱን በሁለት ቡድን ከፍሎ የሚያዋጋ አይደለም። ምናልባት ሁሉ በመቀሌ የሚኖሩበት ነገር ላይ ደርቅ ይችላል። የትግራይ ኃይሎች ከብልጽግና ጦር ጋር ሊዋጉ ነው የሚለው ጆሮ ይስባል። ምክንያቱም ግልጽ የኃይል ስምሪት ስላለ ይህንን ለማስቀረት ብዙ ስራ ይጠይቃል። ጦርነቱን የሚያስቀር ውሳኔ ከአብይ መጠበቅ ሞኝነት ነው። ጦርነቱ የበፊቱን መልክ ይይዛል፣ ወያኔ ይደቆሳል የሚል የቤተ መንግስቱ የአብን ክንፍ እያሸረገደ ነው። ጃል እየሄድክ ይህም የሚሆን አይመስለኝም። የሚሆነው ጆሮን ጭው የሚያደርግ አስደንጋጭ ነገር እንደሚሆንብህ አምናለሁ። ከወዲሁ ግልኮስ አዘጋጅ እንዳልልህ ይሄ ፖለቲካ ነው። የፋኖ ኃይሎች ተዳክመዋል የሚልም አያለው። የናረጋ ከበደ ካድሬ ጠፉ ተበተኑ የሚልም አለ። በቃ አሰሳ ላይ ነን ይላል ሰራዊቱ። ቆመ መዋጋት አልቻሉም በማለት የሚቀልድም አለ። ቆመ መቅረትህን አላውቅም። እኔ ግን አሉ አልተበተኑም ተሰባስበዋል እልሃለሁ። አንበሳ የሚሰባሰበው በዱር ነው፣ እግር በእግር እያሳደዱት ነው ይላሉ። እግሩም ኮቴውም ሩቅ ከመሰለ ተሳስተሃል። በማዕበል አውሎ ንፋስ ሆኖ ይመጣል። የተባበረው ጥምር ጦር በባጫ ደበሌ እየተመራ መቀሌ ገባ። ዲሽቃ በድንጋይ ተማረከ። የተኛሁበት አልጋ በመድፍ ተመታ የሚል ዜናም አይኖርም። ደግሞ ጽንፈኛውን እያሳደድኩት ነው፣ ሶስቱን ክላሽ ልነጥቀው ነው፣ ተከፋፍሏል፣ እያገተ ነው ወዘተ የሚልም አይኖርም። የሚኖረው ዜና በሙሉ የዚህ ግልባጭ ነው። አስተባባሪውን ይተባበሩታል። አብይና ጆሌዎቹ እንደደነበረ ከርከሮ መሆናቸው አይቀርም። መቼ የሚል ካለ መስከረም ሳይጠባላለው። እርሶስ ምን ይላሉ? በተመሳሳይ ሰበር የሚባሉ መረጃዎች በጊዜ ወደ እርሶ እንዲደርሱ ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጉ ይከታተሉን። እኛም ትኩስ የምንላቸውን መረጃዎች ከያሉበት እያደንን በጊዜያችን ወደ እርሶ እናደርሳለን። እናመሰግናለን።